ባይ ዘ ዌይ ይሄን ድምፅ ስትሰሙ የትኛው ብራንድ ነው ትዝ የሚላችሁ? ኢትዮጵያን ኤርላይንስ። ይሄኛውንስ? የአፕል ፕሮዳክቶች አይፎን፣ አይፓድ፣ አይማክ የዚህ አይነት ድምጾች we call them jingle እንላቸዋለን። ብራንዲንግ ስትራቴጂ ወይም ማርኬቲንግ ስትራቴጂ ላይ አብዛኞቹ ካምፓኒዎች የሚጠቀሙት ነው። ከኒውሮ ማርኬቲንግ ኮንሴፕት ጋር የተያዘ ነው። ብዙዎቻችሁ you might not be familiar with ኒውሮ ማርኬቲንግ። ኒውሮ ማርኬቲንግ ማለት ኒውሮ ሳይንስን ከሳይኮሎጂ ጋር ተጠቅመን እንዴት ነው ኮንሱመሩን ትሪገር የምናደርገው ወይም ስቲሙሌት የምናደርገው ፕሮዳክቱን እንዲያስታውስ ኮንስተንትሊ ወይም ፕሮዳክቱን እንዲገዛ እንዴት ነው የምንገፋፋው ሰብኮንሽስሊ። የዚህ አይነት ድምጾችን ዲዛይን ያደርጋሉ። ኢቨን ሎጎን ባናየው ፕሮዳክቱን ባናየው ድምጹን ስንሰማ subconsciously trigger ያደርገናል ያንን ፕሮዳክት recall and recognize እንድናደርገው we call that brand awareness እና brand associationንም elevate ያደርጋል። neuro marketing ውስጥ አንደኛው main strategy ካምፓኒዎች ወይም ብራንዶች የሚጠቀሙት it's the jingle element brand element የምንለው ነው። ይሄኛው ድምጽስ የማን ይመስላችኋል? ኮሜንት ሴክሽን ላይ የማን እንደሆነ አስቀምጡ።